السين عشر هل يجوز النذر لغير الله؟ هل يجوز يفقدال እንዴ ነዝሩ ስለት لغير الله ካላህ ውጭ ለሆኑ አካላቶች ነዝር ይፈቀዳል እንዴ? ጀዋብ ላ የጁዙ አይፈቀድም። ላ የጁዙ አይፈቀድም ነዝሩ ስለት ኢላ ሊላህ ለአላህ ቢሆን እንጂ አይፈቀድም ለሌላ አካል። ሊቀውሊ ተዓላ ላቅ ያለው አላህ ሱብሓነሁ ወተዓላ ቃል ነው። ረቢ ጌታዬ ሆይ ኢኒ እኔ ነዘርቱ ተስያለው ለከ ላንተ ማፊ በጥኒ በሆዴ ውስጥ ያለው ማፊ በውስጥ ያለው በጥኒ በሆዴ ውስጥ ያለው ሙሐረረን ጥርት ያለ ሲሆን አንተን በማምለክ ላይ ምንም አይነት ሌላ ነገር ላይ ሰራ አንተን በማምለክ ብቻ የተጠመደ ሊሆን ከስራ ንጹህ የሆነ ሲሆን ይሄ የሚያመለክተን የመርየም እናት እንግዲህ ባረገዘቻት ወቅት እንግዲህ እሷ አርግዛ ነበረ። ከዛም አስባለች ወንድ እንዲሆንላት አስባ ነበረ። ጌታዬ ሆይ እሷም ተሳለች ስለትን ገባች ምን አለች? ጌታዬ ሆይ እኔ እኮ ላንተ ተስያለሁኝ ማፊ በጥኒ ሙሐረረን በሆዴ ውስጥ ያለውን ምን ሲሆን ንጹህ ሲሆን አንተን ለማምለክ ብቻ እኔ ለኔ ሌላ ስራ ነግዶ ሊያመጣልኝ ሳይሆን አንተን በማምለክ ብቻ ሊጠመድ እንግዲህ እዛም በኋላ ፈተቀበለ ረቡሃ ኢላላያው ጌታዋን ተቀበላት። ከዛም ፈተቀበለ ረቡሃ ቢቀቡሊን ሐሰኒን ወአም ከዛም ምርጥ የሆነ አቀባበል ተቀበላት። እንግዲህ ጌታዋን እሷ አስባ ነበረ ረቢ ወለይሰ ዘከሩ ከልኡንሳ ኢኒ ሰመይቱሃ መርየም ወኢኒ ኡዒዙሃ ቢከ ወዙርየተሃ ሚነ ሸይጧን ረጂም። አያው ይቀጥላል። እኔ እሷ ልክ ስትወልዳት ሴት ሆና አገኘቻት። ከዛም በኋላ ጌታዬ ሆይ ወንድ እኮ እንደ ሴት አይደለም እኔ መርየም ብዬ ስም አውጥቼላታለሁ። ከዛም የገባችውን ቃል ኪዳን እንግዲህ ፈጸመች ማለት ነው። ከዛም በኋላ የተሰጠች ለቤተል መቅደስ ዘከርያ ወከፈለሃ ዘከርያ እንግዲህ ያሳደጋት ማለት ነው። ስለዚህ ለአላህ ብቻ እንድንሳል ምን ይላል ማለት ነው ያሳየናል። ወቀውሉሁ ሰለላሁ ዐለይሂ ወሰለም የመልእክተኛው ሰለላሁ ዐለይሂ ወሰለም ንግግር ነው። መነዘረ ስለት የገባ ይሆን አካል አንዩጢዒላህ አላህ ሊታዘዘው ፈልዩጢዕሁ ይታዘዘው። የገባውን አካል ነዘር ብሎ ማለት በአጠቃላይ የሆነ አላህ የሆነ ነገር እንዲያደርግልን ያሄን ነገር አደርጋል ብሎ ቃል በራስ ላይ ግዴታ ማድረግ ማለት ነው። ያን ነገር ግዴታ ማድረግ ማለት ነው። ስለዚህ መነዘረ ስለት የገባ ይሆን አካል አንዩጢዒላህ አላህ ለመታዘዝ ይሄን አክል ቀን ልጾም ለመስጊድ ይሄን ላደርግ ድሆች ላበላ ይሄን ላደርግ ብሎ አላህ ለመታዘዝ ነዘር የገባ ይሆን አካል ፈልዩጢዕሁ ይሙላው ይታዘዘው። ወመን ነዘረ የሰላት የገባ ይሆን አካል አንዩዕሲየሁ ሊያምፀው ምሳሌ ይሄንን ካደረክልኝ ጌታዬ ሆይ ይሄን ዝሙት ላደርግ ሰዎች መጠጥ ላጠጣ እንዲሁም ደግሞ የተለያዩ አይነት ዜና ሙዚቃ እንደዚህ አይነት አላህ የሚታመጽባቸው ነገራቶች ላደርግ ካላህ ውጭ ያለውን ወስጄ ላርድ እንደዚህ አይነት ያሉ አካላቶች ምን ማድረግ እንደዚህ አይነት ነገራቶች መግባት ስለዚህ እንዳይገባ ለምሳሌ አላህ ይሄን ካደረገልኝ ለከሌ የሚባሉ ሸህ እንደዚህ ቀብራቸው ወስጄ እንደዚህ ላስገነባ እንደዚህ ላደርግ ይሄን ካደረክልኝ እንደዚህ አይነት ነገራቶች ማዕሲያ ስለሆነ ፈላ ዩዕሲሁ እንዳያመፀው አላህን እንዳይሞላው ቃሉን እንዳይሞላው ያ የገባው የሆነ ቃል አላህ ቢሞላለትም ቢያሳካለትም ያን ቃል ኪዳን እንዳይሞላው رواه البخاري ኢማሙ البخاري ዘግበውታል። السين الحادي عشر 11ኛው هل يجوز ይፈቀዳልን الذبح እርድ ይፈቀዳልን
ሊገይሪላህ ካላህ ውጪ ለሆነ አካል ማረድ እንስሳቶችን መሰዋት ካላህ ውጪ ላለ አካል ይፈቀዳል? ጀዋብ መልስ ላ የጁዙ አይፈቀድም። ወደሊሉ ቀውሉ ተዓላ ለዚህም ላቅ ያለው አላህ ሱብሓነሁ ወተዓላ ቃል ነው። ወደሊሉ ማስረጃው ቀውሉሁ ንግግሩ ተዓላ ከፍ ያለው ፈሷሊ ስገድ ሊረቢከ ለጌታህም ስገድ ወንሐር እርድህንም እንደዚሁም ለጌታህ አድርግ። ስለዚህ እርድ ለአላህ ነው። ሌላም ሀዲሶች አሉ እንግዲህ ምናልባት ሰምታችሁ ሊሆን ይችላል። ረዋሁል ሱረቱል አልከውሰር ያለች እንትን ናት። አንሐር የተባለው አንሐር ብሎ ማለት ዘብሑ ማረድ ነው። ሊላሂ ዘብሑ አልሐይዋናት ነው። በሌላው እንስሳቶችን ማረድ ነው። እንስሳቶችን መሰዋት ማለት ነው። ስለዚህ ወቃለ ሰለላሁ ዐለይሂ ወሰለም መልክኝ ሰለላሁ ዐለይሂ ወሰለም አሉ ለዐነ አላሁ አላህ እኮ ረግሞታል። አላህ እኮ ከእዝነቱ አባሮታል። መን ዘበሐ ያረደ የሆነ አካል ሊገይሪላህ ካላህ ውጪ ለሆነ ያረደ አካል ምን ብሎታል? አላህ ረግሞታል። ረዋሁ ሙስሊም ኢማሙ ሙስሊም ዘግበውታል ማለት ነው።